አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁት የቻናሌ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ አማን፣ አልሐምዱሊላህ። እኔ ጋር ሰላም ነው። ቪዲዮዬን ከመጀመራችሁ በፊት ላይክ፣ ሰብስክራይብ ማድረግ እንዳይረሳችሁ። ቤተሰቡ ናችሁ ቪዲዮዬን ጨርሳችሁ ይውልኝ እያልኩኝ ማጸናቸዋለሁ እና ዛሬ ደግሞ በቀደም በለቀኩት ቪዲዮ አያይዤ ክፍል 3 የሀላባ ባህል አንድ ወንድ ልጅ ሲያገባ ከቤተሰብ የሚደረገው የሚሰጠው ስጦታ አይነት ብዬ ነው ይዤ የመጣሁት። ቪዲዮውን እስከ መጨረሻ ጨርሳችሁ በማየት አመሰግናችኋለሁ። ይሁልኝ እና ከመጀመሪያውን ፓርት ዋን እና ፓርት ቱን ያላያችሁ ወረድ ብላችሁ እዩ። ኮሜንት አስተያየት አስቀምጡልን እና ለምታዩት ለምታበረታቱኝ አመሰግናለሁ ውዶቼ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱን እላለሁ። ውድ የተከበራችሁ የኢትዮጵያ ውድ እህት ወንድሞቼ እርስ በራስ እንደጋገፍ እላለሁ እና በሀላባ ባህል ወንድ ልጅ ሲያገባ ከቤተሰብ የሚሰጣ ስጦታ ማለት አንድ ወንድ በቀደሙ አያያዤ ነው። አንድ ወንድ ሲያገባ ቤተሰብ ማለት እህት የባል ወንድም ምስቶች ማለት ነው። የባል ወንድም ምስቶች በቀደሙ የባል ወንድሞች ለምስትዮ ለመጀመሪያ ምስት በግ ያመጣሉ ብዬ ነበረ ቪዲዮውን ካያችሁ ማለት ነው። አሁን ደግሞ ለባልዮ የወንድም ምስቶች ደግሞ ምንድን ነው የሚያመጡት ስጦታ? እና ጩኮ ታውቃላችሁ። ብዙውን ጊዜ ማንኛውም የወንድም ምስት የሆነች አስባባት ተጨንቃባት ጩኮ ሰርታ ታመጣለች። የባል ወንድም ሲያገባ የወንድም ምስት ጩኮ አስባ ተጨንቃ ያላትን የሌላትን ሆና ጩኮ ሰርታ ታመጣለች እና ግድ ነው። ጩኮ የሰራች ሴት ነገ እሷ ላይ ሌላ ምስት ሲያገባ ይሄ የባል ወንድም በግ እንደሚያመጣ እሷን ደግሞ ዛሬ ጩኮ ሰርቶ መምጣት ባህሉ ነው እና ሴት ልጅ ደግሞ ስታገባ ከቤተሰብ የሚሰጣ ስጦታ ማለት ነው። ከቤተሰብ የሚሰጣ ያው እቃ አሁንም አለ፣ አሁንም ይሰጣል። ግን ለየት የሚያደርገው ነገር ከሀላባ እቃ ስሰጣት ለባል ቤተሰብ ይሰጣል። ለባል ቤተሰብ ምንድን ነው የሚሰጠው? ለእናት ይሰጣል። ትሪ ከነኪዳኑ ይሰጣል። ሰፌድ ይሰጣል ለእናት ማለት ነው። ብረምጣድ ከነመቆያው ይሰጣል። ወንፊት ይሰጣል። ይሄ ወንፊት የእንትን በስንደዶ እንደ እንትን የሚሰራ ወንፊት የለም እንደ ሰፌድ የሚሰራ ወንፊት በስንደዶ እሱ ወንፊት ይሰጣል። ልብስ ማጠቢያ ይሰጣል። ሌላ ምንድን ነው? በቃ ለእናት ዋና ነገሮች ይሰጣሉ ማለት ነው። እሺ ሲቀጥል ደግሞ ትሪ ከነክዳኑ ብያለሁ እና ሲቀጥል ደግሞ ለባል ወንድም አሁንም እንደዛው ለባል ወንድም ትሪ ከነኪዳኑ ይሰጣል። ለባል ወንድሞች ለሁሉም ማለት ነው። በደረዳቸው አዛን እየተባለ ነው። ማቋረጥ አልችልም፣ ምንም ማድረግ አልችልም። ምክንያቱም ከብካት የለኝም አቋርጬ መግጠም ስለማልችል አዛኑንም እያዳመጣችሁ ምንም ማድረግ አልችልም። አላህ ይቅር ይበለኝ፣ ምንም ማድረግ አልችልም። እና ከትንሽ እስከ ትልቁ ነው ማለት ነው ለባል ወንድም እቃ የሚመጣ ማለት ነው። በደረጃ ይመጣለታል።